የደረሰች ወልተ ማርያም ነው ተሸ የደረሰች ቤተደች ወልተ ማርያም ነው ማለት ወልተ ማርያም አይታችሁ ወልደ ገብርኤል ያዩዋት መስሎ ነበር ግን አጣዋት። ባብም እንደዛው ጊዜ ዘንዶም አለ ቢላ አራይተው ማይ ግቢ ውስጥ አለ አይ መቼም አለ ምድር ይሄ መሬት አይደል ግቢ ውስጥ አለ። እሺ እና ዙሩ አንድ ከአንዱ ውጭ እኮ ነው የተኛ ነው ከዳ እግዚአብሔር ከናንተ ጋር እኮ ነው። እሱማ የታዘዘ ሰው ብቻ ነው እንጂ ዝም ብሎ አይበላም። እሺ የተበላ ግን አለ ኢባብ የነከሰ አሉ እዚህ የሚኖሩትን ነው እንግዲህ አሁን የመጣ አራ አሉ እዚህ የሚኖሩ ቁጭ ብዬ ዋና ልጠማም ዘመን ለክፉ አሳልፍ ያልሰጥ ለሞተልኝ ጌታ ዘምሬለት ልለፍ ኢየሱስ ነው ክብሬ ነፍሴን የሚያስ እኛም እንደዚህ ስንቆፍር በአፍንጫችን ይገባና አከታችን እንደዚህ አፈር ብቻ የሚወጣ አፈር ማስክ ወይ አፋችሁ ላይ የሚጠመጠም ነገር ሄዱት በጣም ደክመው በእንጨት ሁሉ ይመጣሉ። አንድ ሞሃይ አርማደጋ ሄዳ ያው ክርስቶስን ለማሰብ ነፍሴ ለስላሴ ስጋዬ ለአራዊት ብላ ነው የምታች እንደዚህ መቆነን ስትቆነን የምትቆነው መቆነን ራሷ እየቀነሰች ኩርማንን በላች። የኩርማን ምላጭ የምትባላለች ኩርማኗ ከሁለት የምትከፈል አብዝተው ሰርተው ይሄንን ያህል ይሰግዳሉ እንዳይባሉ በየበዓታቸው ሲሆን በጣም ፈተና ሆነ። የኛ ምንድነው ከአንድ ቤት 3 4 5 6 ሲሆን ይሄ በጣም ይፈትናል። ምክንያቱም ለየብቻው ገዱን ለመጋደል አያመችም። በመጀመሪያ ጊዜ ማለት ነው በህይወቴ እውነታው መጋፈጥ ፈራው። ሃርድሺፑን፣ ፀሐዩን፣ በረሃውን ምናምን ሌላ ጊዜ ደስ ነበር የሚለኝ ቀረጻ ላይ ይሁን ለየት ያለ ነገር ሳገኝ በቃ ኢንጆይ ነው። እሰይ እግራቸው ጭራሽ በባዶ እግር ከዛ ተመልከቱ ጽናት ተመልከቱልኝ። ታዲያ መንግስተ ሰማያት እኛ እየቀለድን እንዲህ ነው እንግዲህ የእግዚአብሔር መንግስት ለማግኘት አሊሲያ አልፈለጋችሁትም? እንፈልጋለን። ታዲያ ምን ነው ሳት አነደዳችሁበት? ያው ስራችን ይሄ ነው። በዚህ ነው የምንተዳደረው። ይሄ ብርጃ ይባላል። ሳት መሬቱ ካልተበላ በላ ያበቅልም። ዳሪው መሬት አስበልተን ቆፍረን ነው እንትን ነው የሚበቅልልን። አሁን አንዳንድ ጊዜ በሰኔ ጊዜ ብርድ ሲላችሁ ብታነዱ አይሻልም? አሁን ጠራ ይበላልን ደግሞ ፀሐይ ሲሆን ነው ፀሐይ ሲግል ነው እንጨት ይበላል። እዛ ይበላው ሳት አው ካልጋለ መሬቱ ሲግል አብሮ እንጨት እንዲበላልን። እሺ ማይ እሺ እንግዲህ እግዚአብሔር እንዲረዳን እኛንም እንዲያስበን ጸልዩልን። ታችን እናንተ ጋር ተወን። አሜን አሜን አሜን። እሺ ከውስጥ ምራቄ እያጦለወለኝ ነው። ልክ ይሆናል አይደል? የማይሆን ነገር እንደጠጣ ሰው ምራቄ ራሱ የማይሆን ነገር ሆኗል። አሁን በሰዓቱ ላይ በሙቀቱ ላይ ሰዓቱ እኔ ሰውነቴ አልቻለም። ልጅቷንም ሳላገኝ የመጣውበትን አላ ወይ ሆም ብለው እየሸሹኝ እንደሆነ ገብቶኛል። አሁን የቀረኝ አንድ ቻንስ ውሃ ሲቀዱ መያዝ ነው። የተሸከሙት አርድእቶች ተራራ ሲቆፍሩ ብለው እንጨት ተሸክመው መጥተው ምንም አላላባቸው። ምንድነው እንደዚህ የሰራው ሳያልበው ያልሰራው የሚያልበው? ላብ ከምንድነው የሚመነጨው? የምታውቁ ሰዎች እስኪ ጻፉልኝ። አሁን ወደ ወንዝ እየወረዱ ነው ተብሏል። ለማናገር ያለኝ የመጨረሻው ቻንስ ይሄ ይመስለኛል። እናቱም እማይ